ዛሬ የማሳያችሁ የሚታሸግ ኳሊቲውን የጠበቀ የፈሳሽ ሳሙና። እንደሚታወቀው ብዙ ደረጃ አለው። ሎ ኳሊቲ አለ፣ ሚዲየም ኳሊቲ አለ፣ ሃይ ኳሊቲ አለ። ከዋጋ ማቆያ ስንመለከት በዚህ ልክ ነው የሚሆነው። እንደየአካባቢያችን ማህበረሰብ እንደየአካባቢያችን ሁኔታ የፈሳሽ ሳሙናውን ጥራት በዛ ልክ ነው የምናስሄደው። ወደ ቢዝነስ ገባኝ ሰው የራሱን የሆነ የሚከተላቸው ስትራቴጂክ አሉት። የመጀመሪያው ከስተመር ዲፔንድ መሆን ያስፈልጋል። የአካባቢው ማህበረሰብ የሚፈልገው ምንድን ነው የሚለውን መጀመሪያ መያዝ ያስፈልጋል። ለምሳሌ አንዳንድ አካባቢ ጥራት ያለው በውድ ዋጋ መግዛት የሚችል ማህበረሰብ አለ። እንዲሁም መካከለኛ የሚፈልግ አለ፣ በዝቅተኛ ዋጋ የሚፈልግ ሰው አለ። ተጠቃሚ ነው ዲፔንድ ሆነ የምንሰራው። ዛሬ የማሳያችሁ ሚዲየም ኮስት መካከለኛ ዋጋ ያለው በአብዛኛው ሰው የሚጠቀመው ለምሳሌ በጥሩ ኑሮ ሁኔታ ያለ ሰው ሊጠቀመው የሚችል እንዲሁም በዝቅተኛ ኑሮ ያለ ማህበረሰብ የማይከብድ መካከለኛ የሆነ የፈሳሽ ሳሙና አሰራር ነው የምንከተለው። ይህም እንደሚታወቀው ፈሳሽ ሳሙና በሚሰራበት ሰዓት ብዙ አይነት ኬሚካሎች አሉ። ከነዚህ መካከል ቲክኒንግ ኤጀንት የምንላቸው ለማወፈር የሚጠቅሙ ኬሚካሎች አሉ። ክሊኒንግ ኤጀንት ለማጥራት ብቻ የሚያገለግሉ ናቸው። ሲታዩ ላርጎ ምንም የሌለው ይመስላል። ነገር ግን ላርጎ ኃይል የሆነ የማጥራት ኃይል ያለው የሚያደርግ በእንዲሁም ደግሞ ፎሚንግ ኤጀንት የሚባሉ አሉ። ፎሚንግ ኤጀንት የምንላቸው በዋናነት ለአረፋነት ብቻ የሚያገለግሉ ናቸው። ለማንኛውም ፈሳሽ ሳሙና ለመስራት አስገዳጅ የሆኑ ማቴሪያሎችን እና ኬሚካሎች አሉ። ቪዲዮ እንደርዝም በቀጥታ እየሰራን የምናየው የሚሆነው እዛ ላይ ለመስራት የሚጠቀምባቸው መሳሪያዎች አሉ። ከእነዚህ መካከል ሚዛን ግዴታ ነው። ያለ ሚዛን ምንም የሚሰራ ነገር የለውም። ምክንያቱም የትንሽ ግራም ልዩነት ትልቅ የሆነ ስህተት ያሰራና። ሁለተኛ ይችን ማሽን እጠቀማለሁ። ለዛሬ በማሽን መስራት አስፈላጊ ነው። ስለዚህ ሁለተኛዋ ይቺ ነች። እነዚህን ሁለት አሉ። በሶስተኛ ደረጃ የደህንነት መጠበቂያ ያስፈልጋል። እንግዲህ ሴፍቲ አሟላን። በቀጣይ የምንሄደው ኬሚካል እንለካለን። ኬሚካል ከመለካታችን በፊት በዚህ መልኩ ይሄኛውን ዜሮ ማድረግ ይጠበቅብናል። ይችኛዋ ኦን ኦፍ አለች። ከዚህ በኩል እንትኗ ኦን ኦፍ አለች። ዜሮ መሆኑን ቼክ እናደርጋለን ማለት ነው። ትንሽም ቢሆን ስህተት እንዳይፈጠር አሁን ዜሮ ሆናለች። ኖርማል ያት ዜሮ በዜሮ ሆናለች። ስለዚህ ለዛሬ የምንሰራው ኬሚሲ ነው። ኖርማል የኬሚካል አለ ቼክ እናደርጋለን። 1.3 መሆን መቻል አለበት። የስ 1.3 ከ85 እስከ 90 ሊትር ፈሳሽ ሳሙና ነው ዛሬ የምናዘጋጀው። 1.3 ሴሚሲ ነው የምንጠቀመው። እናንተ በሬሾ ከፍም በሬሾ ዝቅ ማድረግ ትችላላችሁ። 80 ሊትር ውሃ ነው የምንጠቀመው። ለዚህ ሴሚሲ መበጥበጫ 60 ሊትር ውሃ ያስፈልገናል። ምክንያቱም በሬሾ 60 በ40 ነው የሚሆነው። የስ ውሃ እናደርጋለን። አሁን 60 ሊትር ውሃ እዚህ ጋር ጨምሬያለሁ። ቀጣይ ማሽናችንን ሬዲ እናደርጋለን። ማሽናችንን ሬዲ እናደርጋለን። አሁን ቀጣይ የሚሆነው ይህንን ኬሚካል ቀጣይ እንጨምራለን። ይህ ማወፈሪያ ነው። ይህ ኬሚካል ቢያንስ 2 ቀን መዋል አለበት። ለምሳሌ ዛሬ ተበለበልኩኝ የዛሬ 2 ቀን መባጭታው ሌላሉነት መሰራት የሚችለው ይህንን የብናኛ በጣም ይወላል። በአፍንጫት ላይም እንዳይገባ ራስን መጠበቅ ፊት መልበስ ያስፈልጋል። ወይ ማለት ነው። እስካሁን ስንበጠብጠው የነበረው የሴሚሲ ለማፈሪያነት የሚያገለግለው አሁን ይህንን መስራት 48 ሰዓት መጠበቅ ይጠበቅበታል። ቢያንስ በቀን 2 ጊዜ ሚክስ ማድረግ አለብን። እንደዛ ደግሞ እጅግ በጣም ምርጥ የሆነ የሚታሸግ አድርጎ መሆን ይችላል። እንግዲህ ቀጣይ ነገ ይሰራል። ከነገ በኋላ ኖርማል ዳርጎ ሆኖ እስከ ፓኪንግ ድረስ ሙሉ በሙሉ ቀጥላለን። የዛሬው ፓርት 1 ነው። ወሰላሙ አለይኩም።